ቲፒኤልኤፍ በራቸውን ዘግተው ሳምንትም 15 ቀንም ምናምንም ገምግመው ማንንም ቢንጫጫ ጉዳይ ሳይሉት አቋም ይዘው ከመጡ በኋላ አብይ አህመድ ኦባሳንጆንና ሌሎች ሽማግሌዎችን ሲልክ አይ ከኢትዮጵያ ከአዲስ አበባ ውጪ በሆነ ከኢትዮጵያ ውጪ በሆነ መንገድ ከፈለክ ምን እንደራደረው በዚያ መንገድ ነው። ባርጌኒንግ ፓወር ማለት ይሄ ነው። በነገራችን አየው ዋጥ አድርገው በዝግ ተሰብስበው ምንድን ነበር ያደረገው አብይ አህመድ ለማስፈራራት? እነሱ ስብሰባ ለግምገማ ሲቀመጡ በመቀሌ ሰማይ ላይ ድሮን ምናምን ሲልክ ፎርጌትድ እሱን ዝም ብለው ቀጠሉ። 6 ቢሊዮን መድቦ አርሚውን ለመበታተን ላይ ታቻለ። ፍንክች የሚል ነገር የለም። ምን ነበር አብይ አህመድ ያለው ቲፒኤልኤፍን በሚመለከት? ህወሓት ከፓርቲነት ተሰርዟል አለ። አንድ በሉ። 2 የተደራደርነው አለ አብይ አህመድ የተደራደርነው የፕሪቶሪያ ስምምነት የተደረገው ከጌታቸው ረዳ ከጻድቃን ካሰፋ አብርሃ ጋር ነው። ስለ ፕሪቶሪያ ምንም የማያገባቸው ፕሪቶሪያ ምን እንደሆነም የማያውቁ ሰዎች ናቸው አላቸው ቲፒኤልኤፎችን። እነ ጌታቸው ረዳ አዎ እኛ ነን ብለው ጌታቸው ረዳም ጻድቃን ገብረተንሳይም የስዬ አብርሃ ወንድም አሰፋ አብርሃም አዲስ አበባ ነው ያሉት እና እነሱ የተመለመሉት የፕሪቶሪያ ተስማሚዎቹ ዋናዎቹ እዛ ነው ያሉት ተብሎ ለዓለም ይሄው ፕሪቶሪያ ከእናንተ ጋር መጥተው የተደራደሩት ከኔ ጋር ናቸው ሊል ኦህዴድ እኮ ፖለቲካ ሊጫወት ነው። ቲፒኤልኤፍ ጆሮን ጠምዝዛ በኩርኩም ነው ያነገለችው መቀሌ ላይ። በቃ ፖለቲካ ስትሰራ እንደዚህ ነው። ብልጫ ይዘዋል። ኦፍ ኮርስ ምን ጥርጥር አለው? ብልጫ መያዝ እንደዚህ ነው። አየህ አብይ አህመድ ተደራድራቸዋለሁ ያላቸውን አካላት 3ቱን ተደራዳሪ የተባሉትን እዛ አድርጎ እነዛ ምንም አያገባቸውም። የፕሪቶሪያ ድርድር ከነዚህ ጋር ነው ያረኩት አለ። እነዛም ለድርድር ሂደው የነበሩ አካላት እኛንን አሉ። ወሬ ሳይሆን አየህ ባርጌኒንግ ፓወርን ይዘህ መገኘት አይደለም። አዎ ፌስቡክ ላይ ምናምን ሚንጫጫውን ቶ መሬት ላይ ሰራዊትህ አቅም ያለው ይሁን፣ ትጥቅህ አቅም ያለው ይሁን፣ ፕሮፓጋንዳ ሌላ የምትሰራውን ስራ አየው ባዶ ቀረርቶውን መጨረሻ ላይ ጠርተው መቀሌ በኩርኩም እንዳነገሉት የፈለክበት ቦታ ጠርተህ በኩርኩም ታነግለዋለህ አንተ። በቃ ይሄ ነው በልጠ መገኘት ማለት ይሄ ነው። ሰው አንድ ሰርዣቸዋለሁ ብሏል። የሉም ከፓርቲነት የሉም እውቅና የላቸውም ተብሏል። ቲፒኤልኤፍ ትግራይ ላይ ያሉት አንድ በል። 2 ከነሱ ጋር አልተደራደርኩም አያገባቸውም ብሏል። የተደራደሩ የተባሉትን ሰዎች አዲስ አበባ ናቸው። 3 ጥቂት ኋላ ቀር ቡድን ነው የትም አይደርስም አርፈው ካልተቀመጡ በደቂቃ ውስጥ እንደመስሳቸዋለን አለ። 4 በወልቃይት በራያና በጠለምት በፌዴራል ስለሚሆኑት ምርጫ አደርግባቸዋለሁ አለ። ምርጫ ይደረጋል አለ። ይሄንን ሁላ ያለው አብይ አህመድ መጨረሻ ላይ እነ ኦባሳንጆ ተሰብስበው ሂደው ጦርነት እንዳይከፈት ጊዜ ለመግዛት መቀሌ አማላጅ ተልኮ የፕሪቶሪያ ስምምነትን በተመለከተ እንደራደር ብሎ አብይ አህመድ ለመነ። ቲፒኤልኤፍ ደግሞ አይ ከአብይ አህመድ ጋርማ አዲስ አበባ እንደራደርም አገር መርጠን ሌላ አገር የፈለግነው ቦታ ላይ ከሆነ እንነጋገራለን፣ አይ ድርድር አንፈልግም ብለን በራን ዘጋም አሏቸው። ድርድሩን ግን እኛ በመረጥነው አገር እንዲህ ብለው መለሱላቸው።